የሳምሪ ኪችን ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ዛሬ የስፕሪስ ጁስ እንሰራለን አብረን። ይሄ እዚህ ጋር ስትሮቤሪ አለን ማለት ነው። ይሄ ቫይታሚን ሲ ያለው እና ደግሞ ለልብ ይጠቅመናል እና ለአጥንታችን ደግሞ ጠንካራ ያደርገዋል ነው። ካሮት አለን የሚጠቅመው ለአይምሯችን ይጠቅማልና ቫይታሚን ኤ ያለውና ለአይናችን በጣም ጥሩ ነው። እዚህ ጋር ደግሞ ሙዝ አለን ለደም ግፊት ይቀንሳል እና ደግሞ ለኪሎ መቀነስ ከፈልጋችሁ ይሄም ይጠቅማል። ከዛ ደግሞ ለአይምሮም ይጠቅማል እና ደግሞ ለልብ ካንሰር ምናምን ካላችሁ ይቀንሰዋል ማለት ነው፣ ያግዛል። እዚህ ጋር ደግሞ ማንጎ አለን ለቫይታሚን ኤ እና ሲ ያለውና ለክብደታችን ይቀንሳል። ከዛ ደግሞ ለቆዳችንም ቆንጆ ነው። ኦሬንጅ አለን ለቫይታሚን ሲ ያለው እና ደግሞ ለጡንቻና ለኩላሊት ይጠቅመናል ማለት ነው። ደግሞ ከትፈን እንገናኝ። እዚህ ሆኖ እዚህ ነው። አሁን ደግሞ እናስገባዋለን። መጀመሪያ ካሮት እናስገባለን። ከዛ ስትሮቤሪ እናስገባለን። ከዛ ደግሞ ማንጎ እናስገባለን። እና ደግሞ መጨረሻ ላይ ደግሞ ሙዝ። ከዛ ደግሞ ይሄ ኦሬንጅ ጁስ ማለት ነው። ከዛ ደግሞ ይሄ ደግሞ 2 ማንኪያ ማር ነው። ማር ካትወዱ ስኳር መጠቀም ትችላላችሁ። ፈጭተን እንገናኝ ማለት ነው። ቤተሰቦች ይሄው እንደዚህ ሆነልን። አሁን ደግሞ አቅርበን እንገናኝ። ይሄው እንደዚህ ደረሰልን ማለት ነው። አሁን እንሞክረው። በጣም ቆንጆ ነው። ታመሰግኑኛላችሁ። ንክማስ ማለት ነው። በጣም ነው የሚጣፍጠው እና ልጆች ደግሞ እንደዚህ እያደረጋችሁ እናታችሁና አባታችሁ እያገዛችሁ ማለት ነው። በጣም ነው ቆንጆ ነው። ብትሞክሩት ታመሰግኑኛላችሁ። ሳምሪ ኪችን እያያችሁ ተከታተሉን። ስለምትከታተሉኝ አመሰግናለሁ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ተከታተሉኝ። ወድራችኋለሁ። ቻው